ሰላም እንዴት ናችሁ? ውድና የተከበራችሁ ወንድሞች እህቶቼ፣ ዛሬ ይዤላችሁ የመጣሁት እንግዲህ በዩቲዩብ የተሻለ ገንዘብ የምንሰራበትን መንገድ ነው። እንደምታዩቸው እዚህ ላይ የሚያወጣቸው እነዚህ ነገሮች ሾርት ቪዲዮ ናቸው፣ ግን የተሻለ ገንዘብ ያስገኛሉ። ግን ሲተመልከቷቸው እንደ እነዚህ የመሳሰሉ በጣም የሚያስጠሉ ለማማንም በቃ እንደነዚህ አይነት ሲተመልከቱ ከዚህ ብቻ አይደለም። ይሄ ለምሳሌ እንደዚህ አይነት እንደነዚህ አይነት ቪዲዮዎች እነዚህ አይነት ቪዲዮዎች ግን በምንድን ነው ዩቲዩብ ላይ የሚሰሩት? ዩቲዩብ እንግዲህ በራሱ ፈቅዷል እነዚህን እንድንሰራ በራሱ ፈቅዷል። ዩቲዩብ ማይኩ ፕሮምፕት ያስፈልጋልና ያዘጋጀሁትን ፕሮምፕት እዚህ ጋር ፔስት አደርገዋለሁ። ፕሮምፕት ማለት መጠየቂያ ላንጉጅ ነው። ከነዚህ ስታይሉን እመርጥለታለሁ። ይሄንን መርጬለታለሁ። ከዛ ክሬት እለዋለሁ። እንግዲህ ፕሮምፕት ማለት ማሽኑን የምንጠይቅበት ማሽኑ ትክክለኛ ምስል እንዲሰጠን የምንጠይቅበት ማሽን ላንጉጅ ነው። እንደዚህ አድርጎ ምስል ይሰጠኛል። ምንድነው የጠየኩት እኔ የኢትዮጵያ ገበሬዎች እህል በከብት ሲወቁ የሚል ነው የጠየኩት። እንደዚህ ሰጥቶኛል። አንዱን እመርጥለታለሁ። ይሄን እመርጫለሁ። ከዛ እዚህ ጋር መጣና ክሬት ቪዲዮ እለዋለሁ። ኢሜጅ ከፈለኩ ኢሜጁን፣ ቪዲዮውን ከፈለኩ ቪዲዮ። በሚገርም ሁኔታ አጫጭር ቪዲዮዎችን እንደዚህ አድርጎ ይሰጠኛል። ቀጣጥለን ማስረዘም እንችላለን። እነዚህን ለኢንፎርሜሽን ዩቲዩብ ኤአይ መጠቀሙን ልነግራችሁ እንጂ ሙሉ ስለ ቪዲዮ አሰራሩ አይደለም ዛሬ ላሳያችሁ የመጣሁት። ዩቲዩብ ኤአይ ተጠቅሟል። በቃ ኤአይ አፕዴት አድርጎ በውስጡ አስገብቶልናል እኛ እንድንጠቀምበት። ስለዚህ እነዚህ ኤአይዎች በዓለም ላይ በከፍተኛ ሁኔታ ስለሚታዩ የተሻለ ገንዘብ እንሰራባቸዋለን። በጣም የተሻለ ገንዘብ ማለት ለምን እንደምታውቁት ኢትዮጵያ ላይ ማስታወቂያ ያለው ውጭ ነው። ተመልከቱ፣ ታያችሁት። እንደዚህ ያለ ምስል ሰጠኝ። ድምጽ ካስፈለገ እዚሁ ጋር ድምጽ አለ። ይሄንን እኔ ሁሉ ስራው ብልብጬ በምንም አልሰራው። ስራው ጥንቅቅ አድርገው አወጣልኝ ማለት ነው። እነዚህን የመሳሰሉ ቪዲዮዎችን በአርቲፊሻል ኢንተለጀንት በመስራትና በመልቀቅ የተሻለ ገንዘብ ማግኘት እንችላለን። ይሄን እንዲሰራልኝ ያደረኩት እዚህ ጋር ባስቀመጥኩት ቋንቋ ነው። ይሄ ጽሁፍ ነው እንግዲህ እነዚያን ሊሰራልኝ የቻለው። ምንድን ነው የሚያስፈልገን? ፕሮምፕት ነው። ፕሮምፕት እንዴት እናዘጋጃለን ነው ትልቁ ነገር። እዚህ ጋር የምታዩቸው እንትኖች ጽሁፍ ቪዲዮዎች በሙሉ የተዘጋጁት በፕሮምፕት ነው፣ ወይም በአርቲፊሻል ኢንተለጀንቱ ለአርቲፊሻል ኢንተለጀንቱ ፕሮምፕት በመስጠት ማለት ነው። እነዚህን እንዴት አድርገን እናዘጋጃለን ነው ትልቁ ጥያቄ። ይህን ፕሮምፕት እንዴት አድርገን እናዘጋጃለን ነው። በቀጣይ ቪዲዮ እያንዳንዳቸውን በፓርት እየከፋፈልኩ እኔ የደረስኩባቸውን በሙሉ አቀርብላችኋለሁ። ለዛሬ ግን ዩቲዩብ ኤአይ መጠቀሙን እንዲታውቁልኝ ነው ውድና የተከበራችሁ ተመልካቾች ያቀረብኩላችሁ እንጂ ሙሉ አሰራሩን ከነ ፕሮምፕቱ ከነ ምኑ በአማርኛ እንዴት አድርገን መስራት እንደምንችል አቀርብላችኋለሁ። ለነበረን ቆይታ ከልብ አመሰግናለሁ።